እስቲ የአማራ ተወላጅ ካሉ ቱሉ ጠይቃቸው። እስቲ የአማራ ተወላጅ እዚህ ውስጥ ካሉ ጠይቃቸው። ሄለን የአማራ ተወላጅ ነሽ? አዎ ነኝ። በምንድን ነው እርግጠኛ ሆንሽ? በምንድን ነው እርግጠኛ ሆንሽ? እኔ ወንድሜ ራሱ ሊታገት ነበር አልኩህ እኮ አምልጦ ነው የወጣው። ስለ ወንድ ቅድም ደግሞ ጎረቤት ነው ያልሽ። አሁን ወንድምሽ ሆነ እንደገና ቅድምም እየነገርኩህ ነበር አልሰማኝም። ሌሎቹ ወንድሜ ሀረማያ ዩኒቨርሲቲ ማለት ታገት ነበር አምልጦ ነው የመጣው። የሰፈራችን ልጅ ደግሞ ያልኩህ እንደዚሁ ታግታ አምልጣ ነው። ይኸውልሽ በጣም የምትፈጭኝ ከሆነ በጣም አንዴ ወንድም አንዴ ጓደኛሽ የጎረቤት ልጅ ጋር ሁሉንም የምታወሪ ከሆነ የሆነ ነገር ለመደበቅ መናገር የማትፈልጊ ነገር አለ እኮ። ተረጋግተሽ እኔም የምጠይቅሽን መልሽልኝ። ወንድምሽ አንደኛ ሁለት ነገር ነው አንቺ ያዝሽው። ወንድምሽ ሀረማያ ዩኒቨርሲቲ ውስጥ ታግቶ አምልጦ ነው የወጣው። ኦኬ፣ እቺኛው ልጅ የት ነው የታገተችው? እቺኛው ልጅቷ የነበረችበት አሁን ደምቢዶሎ ዩኒቨርሲቲ የኛ ሰፈር። በምን እርግጠኛ ሆንሽ? እርግጠኛ ሆኜ ነው የምነግርህ እኮ። በምን ልጅቷ እንዴት እንዳመለጠች ምናምን ማስገባት ብችል አስገባት ነበር። አሁን ላገኛት አልችልም። ቅድም እኮ ስለ ልጅቷ ነው ሀረማያ ያለችው። ሁሉ ማውራት አልችልም። ያልኩህ ብራዘሬን ነው የራሴ ወንድሜ ሀረማያ ዩኒቨርሲቲ ነበር የሄደው። ከዛ አምልጦ ነው የወጣው። ልብሱን ሁሉ ነገሩን እዛው የት ነው የሚገኘው? ሀረማያ ዩኒቨርሲቲ የት ነው የሚገኘው? እንዴት ነው አምልጦ? በየት የት ነው የሚገኘው ሀረማያ ዩኒቨርሲቲ? ሀረማያ ዩኒቨርሲቲ ሀረር አካባቢ ነው፣ ኦሮሚያ ክልል ነው። ከዛ ነው ታግቶ አምልጦ የወጣ። አምልጦም ነው የወጣው። በቃ ሊታገት ሲል ማን ያገተ? ወንድምሽ ዘሎ ነው የወጣው። ማን የሚያግተውን አካል አላውቅም። እኔ እዛ በቦታው አልነበርኩም፣ ግን እንደሚያግቱ ግልጽ ነው የተወራው። የግቢ እዛ አካባቢ የደረሳቸው ልጆች እንደሚያግቱ በግልጽ ተናግረዋል። አይሽ እንደዚህ ነው እኛ ለማንቀበላችሁ። አንተውን እውነት አይደለው ነገር አሁን ሚዲያ ሀረማያ ዩኒቨርሲቲ ማለት በአሁኑ ሰዓት ልክ እንደ አዲስ አበባ ዩኒቨርሲቲ ወይ ፍንፍኔ ዩኒቨርሲቲ ነው። ምንም የሚያግት አካል በሀረማያ ዩኒቨርሲቲ ውስጥ ብጥብጥም ይሁን አንድ ነገር እስካሁን የሰማነው ነገር የለም። ግን የልጅቷንም እውነት የምትደብቁትና የምታርቁት አሁን ሊሆን ይችላል ብለን ነው እየሰማን ያለን። ግን አንቺ መተሽው ወንድምሽን እንደ ማስረጃ ያነሳሽው፣ ሌላኛው ደግሞ ጎረቤቴ ነች አልሽው። ከነሱ አምልጣ የመጣችው ጎረቤቴ ነች አልሽው። በዚህ አይ እንደ ለመዳችሁ በርግጥ ምንም አይነት ከኦሮሞ ሳይድ ከመጣ አንድ ሄለን ምንም አይነት ከኦሮሞ ሳይድ የመጣ እውነት ነው ብለን ነው የምንቀበለው። ለዛ ነው እየገፋን ያለ ነው እያልሽ ነው። አዎ ስለ ፖለቲካቸው አያገባኝም፣ እንደፈለጋችሁ አድርጉት። አይ ዶንት ኬር። ግን ስለ ልጅቷ ሀቅ ግን መውጣት አለበት። እውነት ነው ታግታለች፣ ተደፍራለች። በሴትነቷ ብዙ ይባታል። እነሱ ከ18ቱ አምልጣውን ጎረቤታችሁ ነች። አዎ ከ18ቱ አምልጣ የወጣች ልጅ አለች። እና ማን ነው ስሟ? ብርቱካን ነው የምትባል። የት አካባቢ ነች እሷ? ከ18ቱ የኛ ከኢሳንጃ ልጅ ናት። ኦኬ አሁን ምን ላይ ነው ያለች? የት ነው ያለች? ለምን በሚዲያ አልወጣችም? ለምን እንዳልወጣች አላውቅም። ግን አምልጣ እንደመጣች ለጓደኞቿ ሁሉ እያወራች ነበረ። በጣም የሚገርም ይሄ ነጭ ውሸት ነው። ሮበል እኔ ጨርሻለሁ። ሌላ ሰው አሁን መጠየቅ ይችላል ወይ ደግሞ ተራ በተራ ያወሩ። ሮበል እንደዚህ አሁን እንደ ሄለን ዝም ብላ ነው እያወራች ያለች። እኔ ግን ከልጅቷ ጎን ነኝ ቱሉ። እኔ ከልጅቷ ጎን ነኝ። የልጅቷ ሀቅ መውጣት አለበት። እኔ ስለ ሄለን ያወራው ልጅቷ ምናልባት አንዳንዴ የሚያለቅሱልህ ሁሉ አዝኖልህ አይደለም። ምናልባት የሞተ ዘመዶቻቸው ትዝ ብሎ ሊያለቅሱም ይችላሉ። ሮበሌ ይሄ የሚያስለቅስ ጋዝም አለ አይን ላይ ተረጭ፣ ግን ህመም ሊኖርባት ይችላል። ግን ያለቀሰ ሁሉ በሚያወራት ፖይንት ላይ ቆሞ ነው የሚያለቅሰው ማለት አይደለም። ግን በጣም ታሳዝናለች። እናት ነች። ግን እኔ አይደርስበትም ማለት አይደለም። ግን መታየት አለበት። ሙሉ ለሙሉ ከመቀበል መታየት አለበት ባይ ነኝ። ቴንክ ዩ ቱሉ ቴንክ ዩ
ኦኬ ሄለን አንቺ በምንድን ነው እርግጠኛ የምትሆኚ? እርግጠኛ ነኝ ልጅቷ ሲጀመር ማለት ነው እንደዚህ አይነት ጉዳት ባይደርስባት ባትጠቃ የጉዳቱ ተጠቂ ባትሆን ሶሻል ሚዲያ ላይ አይኗን በጨው አጥባ ልትቀርብ አትችልም። አም ሹር 100% ሴት ልጅ የሆነ ነገር ካልተበደለች የሆነ ነገር ካልደረሰባት ካልሆነባት በሚዲያ አትቀርብም። 100% የምነግርህ ማለት ነው። አንቺ አሁን እሷ ስላለች ብቻ አይደለ እሷ ስላለች ነው የምትናገሪ። ግን ምንድነው የአንቺ መረጃ? እኔ በቦታው አልነበርኩም፣ ምንም ማስረጃ የለኝም። ግን እውነተኛ ናት ብዬ ነው በቃ ውስጤ እውነተኛ እንደሆነች ነው ያመነው እንደደረሰባት ጥቃቱ። አሁን ደምቢዶሎ ከታገቱት 17ቱ ተማሪዎች ውስጥ አንዷ ነች ብለሽ ታስቢያለሽ? አዎ አንዷ ነች፣ ተደፍራለች። ኦኬ ነገ ደግሞ ሌላ መረጃዎች ስለሚወጡ እንዳታፍሪበት። አላፍርም። ማቅረብ ከቻልኩ እችኛዋን ልጅ ራሱ አድራሻዋ ቢኖረኝ አመጣልህ ነበረ። እችኛዋን ልጅ ማለት ነው አምልጣ የመጣችው ልጅ አድራሻዋን ማግኘት ስለማልችል ነው። ኦኬ ሌላ ሰው አዲስ የገባ አለ እዚህ ውስጥ? አዲስ የገባ የለም። እዚህ ታች ማን ነው? ጉቺ ወይ አዲስ መረጃ አለ? እኔ እውነት ለመናገር እቺ ልጅ ቅድም መረጃ ሙሉ መረጃ ያለን ስትል ነበረ፣ ግን አሁን ሸምጥጣለች። ያው ምንም ማድረግ አይቻልም። እኔ ምንም ምለው ነገር የለም። አንደኛ አንድ የምታወሩት ነገር መጀመሪያው ራሱ እቺ ልጅ አልተበደለችም እያልን አይደለም። ሁሉም ሰው የሆነ የተበደለችው ነገር አለ። እሱን መንግስት ያጣራ እንበል። የሚያጣራ ከሆነ ይቅርታ አንድ ልጠይቅ። እኔ ማልቀስ አሁን የገባ እስከ ሞት ያዝና ተራ እንጠብቅ። እንዴት አመሻችሁ? ደምቢዶሎ የፋርማሲስት ዲፓርትመንት የላቸውም። እኔ ልጠይቅ የምፈልገው ምን መሰለ፣ እቺ ልጅ ሚዲያ ላይ ስትቀርብ ሚዲያው ራሱ ኢቢኤስ የሚባለው ይሄን ያለ ርቀት ሄዶ ሲሰራ እቺ ልጅ ማንን አረገብኝ የከሌ ብሔር እንደዚህ ብላ ምንም አይነት ነገር አላነሳችም አይደል? ስለዚህ ይሄንን ማጣራት የሚችለው ፖሊስ ነው። ገብቷል? አሁን እኛም እኮ እያላና ይሄንን ነው ኢቢኤስ 2 ዓመት ሊሆነው ነው። 2 ዓመት ሊሆነው ነው። ስለዚህ ማንም ተነስቶ አልተደረገም፣ ውሸት ነው፣ እንዲህ ነው፣ እውነት ነው ማለት አንችልም። ገብቷል? ከህግ አንፃር እኔ አሁን የህግ ባለሙያ ነኝ። ስለዚህ በምንም ረገድ ሰው ሲበደል በደሉን መስማት ነው በቃ። ኦኬ እንዲሆነ ብሎ መስማት እንጂ ጀጅ ማድረግ አይቻልም። ከባድ ነው። ኦኬ አንተ እንደ አንድ ህግ ባለሙያ እቺ ልጅ በደሏን ተናግራለች። አንድ ሚዲያ ላይ ወጣ ስትናገር ከቀደመው ነገር ጋር ተመሳሳይ አይደለም ነው እያለ ነው። አንደኛ ሁለተኛ ይሄ ሚዲያ ነው እንጂ የህግ ወይ ፖሊስ ጣቢያ አይደለም። የህግ አካል ጋር ሄዳ ነው ይሄንን ነገር ማመልከት የነበረባት። እነዚህ ሚዲያዎችም ደግሞ ይሄንን መጠየቅ ነበረባቸው። አንድን ሰው 2 ዓመት ሙሉ ታግቶ ጫካ ውስጥ የነበረን ሰው ዝም ብለን እንደበጋ ይዘ መጣ ሚዲያ ላይ ማቅረብ ማለት ምን ማለት ነው? ለዛም አንድ ትልቅ ሚዲያ እኔ እንኳን እኮ አሁን አንድን ነገር ዘግብልኝ ብትል ተበድያለሁ። እንዴት ነው አጣራለሁ ያንን ነገር የበደሉን ምክንያት አይተህ ወይ ደግሞ ለፖለቲካ ፍጆታ ብዬ ወይ አንድም ብሔር ለማጣላላት ብዬ ወደ ሚዲያ ላመጣ አጣርቼ ነው ወደ ሚዲያ የሚያመጣ። በዛ ላይ የህግን አካል ጋር አድርሼ ነው ወደ ሚዲያ ማምጣት የነበረብኝ። ይሄ ሆኗል። ከሆነ በኋላ ግን ከነበረው ከዱሮ ታገቱት ከተባሉበት ጊዜ ጋር ተመሳሳይ አይደለም ነው እያልን ያለው። አልተበደለችም ነው እያልን ያለ ነው አይደለም። ተበድላለች። በሌላ ነገር ልትበደል ትችላለች። እኔ አሁን ፎርጂድ ሚሊሻ አዳማ ላይ መጥቶኛል። ያንን ነገር አስታውሼ እኮ ማልቀስ ይችላል። ሮበሌ ሶፍት ይዛል ላልቅስ። ቻይና ላይ የተሰራ ሚሊሻ እኮ መጥቶ ራስ ያስታወሱ
አዲስ አበባ ነበር። ላልቅስ አለቅሳለሁ። አልቅስ ብትሉ የተበደለ ሰው የሆነ ነገር አስታውሰው ያለቅሳል እያለ ያለ ነው። ይሄ ነገር ትክክል አይደለም የተደረገው። ኢቢኤስ ተሳስቷል። አውቆም ይስራ። እኔ እንደኔ አንድ ትልቅ ሚዲያ አንድ ሰው አይደለም ይሄን ሚዲያ ማኔጅ የሚያደርገው ብዙ ሰው ገምግሞት ነው ወደ ሚዲያ የሚያመጡት። 50 ሰዎች በ50 ሰዎች ተገምግሞ ነው ሚዲያ ላይ የሚቀርበው። እንደ አንድ ህግ ባለሙያ አንተ እዚህ ላይ ልክ ናቸው ነው የምትለው? እስኪ ኢቢኤሶች እንቀበል እስከኛ። አሁን ህጉ ምን ይላል መሰለ? ልክ ነውም ልክ አይደለም አይደለም። አንድ ወንጀል ሲሰራ ወንጀል የተፈጸመበት ሰው ትክክልም ይሁን አይሁንም ለበሌላም ነገር እኮ ሊጠቀምበት ይችላል። ገብቷል? ነገሩን ያስረዳል። ገብቷል? ነገሩን ሲያስረዳ አሁን በሚዲያ ስለሆነ ነው በጣም የተራገበው። ገብቷል? እንጂ እኮ ጉዳዩን ሰምተነዋል። ታግተዋል፣ እንዲህ ተብሏል ተብሏል በፊት ሚዲያ ላይ ማለት እና የሰማከው አንተ የህግ ሰው ነኝ ብለሃል እና የሰማኸው ሁላ እውነት ነው። አንድ ሰውዬ አለ ቅድም ስናገር ሰምተኸኝ ከሆነና ታርጄ ገለውኝ ነው የተነሳሁት። ከዛስ በሌላ ቀን መጥቶ ይቅርታ አለ። ልጄ ብር እናገኝበታለን ዋሽ ብሎኝ ነው የዋሸሁት አለ። እና በሚዲያ የሰማኸው ፕሮፓጋንዳ ሁላ እውነት ነው ብለን የምትቀበለው ደግሞ የህግ ሰው ነኝ ትላለህ። ደንገርሽ ሚዲያ ላይ ልንገርህ ብዙ ማስረጃ አለ። ይኸው እጃችን ላይ ከቅድም ጀምሮ እዚህ ካለ ፎቶ አለ ከባለቤቷ ጋር ስንት ነገር አለ። ከግቢ አንድ የደምቢ ዶሎ ዩኒቨርሲቲ እኔ ማጸኔ በፌሮ ነው የተረተሩ ደፈሩ። እኔ ያለበት አሰልፈውን ነው የደፈሩ። እኔ 5ኛ ላይ ነበር ያሰለፉን አለች። ደምቢ ዶሎ ዩኒቨርሲቲ ለምን መግለጫ ወጣ ላልኩ አንተ ደምብሮ ነው ልክ አይደለም። አሁን ቅድም ካድሬዎች እዚህ ውስጥ ነበሩ። አንደኛው ደምቢ ዶሎ ዩኒቨርሲቲ ስም ተነክቷል ይላል። አልተነካም። ምንም ነገር አላለችም። እቺ ልጅ የያዛችሁ ሰዎች የጠየቁ ልጆች ራሱ ኢቢኤሶች ራሱ እየሸፋፈኑ ሲጠይቁ ነበር። እኔ አላቅም ቆርጦት ከሆነ ይሄ ነገር የተደረገው ሆም ተብሎ ነው። መጀመሪያ ከዛሬ 5 ዓመት በፊት የወጣ ቪዲዮ እና ይሄን ስታዩ ተመሳሳይ አይደለም ወይ? እቺ ልጅ የታገደችው በሌላ ዩኒቨርሲቲ ከሆነ እንደዛ ግልጽ ያድርጉልን። እንደዛም እንዳንል ደግሞ እኔ 5ኛ ላይ ነበር ያሰለፉኝ ሰልጥኙ 1 ዓመት ከ6 ወር ሲያሰነጥሏት እቺ ልጅ እንዴት ነው ቋንቋ ያልቻለችው? እንዴት ነው ቋንቋ ያልለመደችው? ይሄስ እንዴት ነው ያልተጠየቀው? እኔ ይሄን ነገር ሰፋ አድርጋችሁ ቢታዩ ባይኔ እኛ ልጆች እኔ እንጃ እንደዚህ አይነት ድራማዎች ብዙውን ጊዜ እኛ ላይ ይሰራል። ኢትዮጵያ ውስጥ በደል አለ። በጣም ፍትህ ያገኛሉ? የለም አታገኙ። እርሳ ግን ኦሮሞን ለማጣላላት የምደረገውን ነገር መቃወም አለብን። እቺ ልጅ አሁን ነገ መንግስት ይሄን ነገር ያጣራል። ኢቢኤስ ራሱ አንድ ተው አንተ ሮባል አንተ ብትሆን እስኪ አንድ ሰው ወደ አንተ መጥቶ ተበድያለሁ ብለህ ሳታጣራ ወደ ሚዲያ ታመጣለህ? እውነት ለማናገር አታመጣ። አጣርተህ ነው ከዛ በኋላ ወደ ሚዲያ የምታመጣው። ይሄ እኔ እንጃ ግራ ጎኑን ማታስ ያስፈልጋል። ቲጂ ምንድነው እዚህ ላይ ያወጣሽው? ምንድነው እሱ? እሷ ራሷ የት ጋ ነው ያለችው? ከባሏ ጋርም አለ። ከባሏ ጋርም ፎቶ አለ። ደሃ ናቸው እኮ ሮበሌ። የት አለች እሷ? የቱ ጋ ነው እሷ? የለበሰችው ጥበብ የለበሰችው እሷ ናት። ከባሏ ጋርም አለ አንድ አይነት ልብስ። እኛ እውነቱ እጃችን ላይ አለ። አሁንም ከባሏ ጋር ነው ብዙ ሰው ይከተላል፣ ብዙ ሰው ያምናል።
ሮበሌ በተራ እኔ እጄ ላይ ብዙ ነገር አለ። ይኸው ባሏ አንቺ ሲተረጋግላሽ ልብልሽ እናንተ ሁሌ ነገሩ ይኸው ከባሏ ጋር ባልና ሚስት ናቸው፣ ደሃዎች ናቸው። ውሸቷ ደግሞ ከጎን ያለችው እሷ ናት። ይሄ ባሏ ነው እኮ እሷ የታለች? ጥለሱ አይደለም እሺ የሚለምኑት ለማኝ ፊቷ የታለ? የእሷ ፊት አይታየም እኮ አሁን ቅድም ያሳየችው እሷ ናት። ሮበሌ አይታይም። ክሊር አይደለም፣ አይታይም። ልጃቸው ይኸው የት እናውቃለን? ይሄ ልጃቸው መሆኑን የት እናውቃለን? እንዴት ነው የምናውቀው? እኛ እኮ እኔ ጋርም አለ ብዙ መረጃ ካላችሁ የምቀራረብ ነገር አምጡት። ይሄ ልጅ አይደለም ኢንተርቪው ሲያደርግ ነበር። እናቷን የእሷን ፎቶ እስኪ አምጧል። ኢንተርቪው ሳይሆን ባለቤቷ ነው፣ የልጇ አባት ነው የቅድሙ። እኛን ኦሮሞ የነሱን ድራማ እናውቃለን። ሻሸመኔ ላይ ከዚህ በፊት ለ18 ሰዓት ውሃ ስር ቆይቼን ያመለጥኩት ስል ነበር። ሻሸመኔ አካባቢ ውሃ የለም። እዛ የምታውቁ ሰዎች እነሱ ብዙ ድራማዎችን ይሰራሉ። ግን ድራማ ሲሰሩ የነሱን ድራማ ለማጋለጥ ስራችን ነው። እናንተ ያላችሁ ልጇን ሳይሆን እሷን የምታይ ትክክለኛውን ፎቶ አምጧል። በጎን በኩልኛ እንዴት እናውቃለን? ጉቺ ዋትስአፕ ላይ እስቲ ሃይ በለኝና ልክልሃለሁ። ቲክቶክ የኔ ዋትስአፕ ሃይ በለኝና በቂ መረጃ እልክልሃለሁ ማለት ነው። በቂ መረጃ እስቲ ሃይ በለኝ ጉቺ። ኦኬ ስልክህን ሴቭ አድርጋል አይደል? ይሄውና ጉቺ ይላል። ያንተ አልወጣም ስላለኝ ነው። ኦኬ እንትን ሰጥቶ ኦኬ ስልክህን ጻፍልኝ። ከለቲ ረስት ብልብላን ይኖጀቱ ብልብልከ እና ከና ቆይ አንተ ላክልኝ። ያንተ መረጃ እያያችኋት ነው ጋይስ። አንቺ ቆይ ማርሽ ዝም በይ እስቲ። መረጃ በቂ መረጃ ልክልሃለሁ። ብዙ መረጃ አለ እጃችን ላይ። ድህነት ነው ወይ ከግቢ ሮበሌ ከግቢ ተባራ ሊሆን ይችላል። ሱስ ተነክራ በሱስ ተጭራ ሊሆን ይችላል። ሮበሌ ስልክ ቁጥር ልክልሃለሁ። ኦኬ ቀጥይ ማርሽ። ይኸውልህ እኛ እጃችን ላይ ያለ ከባሏ ጋር እንዳለች ከግቢ ተባራ ሊሆን ይችላል። እንዴ በዩኒቨርሲቲ ግቢ አካባቢ እኮ ብዙ ናቸው ተጥለው የሚገኙት። ሀቁን ለመደበቅ ነው እንደዛ የምትሉት እኮ እናንተ። አይደለም ሮቢኮ አይደለም። አንተ ደግሞ እኮ አማርኛ አጣጣሏ ታርጄ እንደዚህ ሞቼ ተነሳው ካለው ሰውዬ ጋር ለምንድን ነው የምንደብቀው? ለምንድን ነው የሚደበቀው? የእሷ ሀቅ ለምን ምን ያገኛል ሰው ይሄን ሀቅ ደብቆ? ለምን እንደዛ ታስባለህ? አማራ ስለሆነች የአማራ ተወላጅ ለኦሮሞ ኖ በቃ አታከስ ያዲን አከስ እንጀዲናቲ አቴኑ ታቴት የአማራ ከደገር አማራ እንደገር የኦሮሚያን ስም እያጠለሽ ሜቲካ የወዱ ጋፍ ከዳበቱ ተይ ወልቂጡማ ላለማ አካታ እቲ ፈየደማኒቱ ዩስሪ ማሌ ኢንተልቲ ሚዳሙ ዳብዴቲ ሚዳምኒ ሲማለከተ ስሪ ሚዲ ላል ጆለን ደምቢዶሎ ኩኒ የሮን ጆለን እዩማ ሮበሌ እዩማቱ አርካ ቀበ ድህነት ውስጥ ናቸው። ከድህነት ውስጥ ለመውጣት ብለው ሰውየው እኮ ታርጄ ሞቼን የተነሳሁት መጨረሻ ላይ ይቅርታ አለ። ልጄ ነው ብር እናገኛለን ዋሽ ብሎ ያስዋሸኝ ብሎ ተናገረ። ያነጋገር ዘይቤያቸው ከአንድ ስፍራ የወጡ ሰዎች ናቸው። የዛ አካባቢ ሰዎች በጣም ውሸታሞች መሆኑን ነው እንግዲህ የምንረዳው። ከዚህ አነጋገራቸው አንድ ነው የአማርኛ ዘይቤያቸው። ታርጄ ሞቼን የተነሳሁት ካለው ሰውየው ጋር ችም ልጅ ከድህነት ለመውጣት ብዙ ነገር ያደርጋል። ሌላ ደግሞ በዩኒቨርሲቲ አካባቢ ብዙ ህፃናቶች ተጥለው ይገኛሉ። ታውቁታላችሁ መቼም ይሄንን በሚዲያ ላይ ዩኒቨርሲቲ አካባቢ ላይ ማለት ነው። እሷ በሱስ ውስጥ ተነክራ ሊሆን ይችላል። ከዩኒቨርሲቲ ተጭራ ወታ ሊሆን ይችላል። ዊዝድሮ ሳትሞላ ወታ እንዴት ነው የምትመለሰው? ከ1 ዓመት ምናምን በኋላ እና ይሄ ከእውነት የራቀ ነው። በዛ ላይ ደግሞ የኦሮሚያ ስፍራ የአማራ ልጆችን እናስገባ። አንድ የአማራ ልጅ ፈይሳ ቆይ እንትን በኋላ አስገባለሁ ብሎ አንቺንም መልስሻለሁ። እስቲ የአማራ ላኩ የአማራ ልጆች ሮበሌ የዛሬ 5 ዓመት ማዛ መሐመድ የምትባል ጋዜጠኛ ነገር የዘገበች ታስታውሳለህ? እነሱም ሀሳባቸውን እስቱ ስማኛ እንዴ ካላችሁ ላኩና የአማራ ተወላጅ እስከምታስገባ ልንገርህ።
ደምቢዶሎ አካባቢ የነዚህን ተማሪዎችን ነገር የዘገበችው መዓዛ መሐመድ የምትባል ሴትዮ ነበረች፣ ጋዜጠኛ። ቶክቻ ድምፅ ጠፍቷል። ሄለን ቀጥይ። እኔ አንድ የገረመኝ ነገር የደምቢዶሎ ዩኒቨርሲቲ ለምንድን ነው መግለጫ ወጣ? ሰላም ሰላም፣ እሱ ሳይጠራ ስሙ ሳይነሳ ኦኬ፣ ቀጥላ ይሰማል። ሰላም ሰላም ሰላም። አማርኛዋ የምን ሀገር የምን አካባቢ አማርኛ እንኳን እንደሆነ ያስታውቃል። ወዲህ ግድም እንደዚህ ገምደል ገምደል ያለ ከዛ ሰውዬ ጋር አንድ አካባቢ ነው የመጡት። የአማርኛ አጣጣላቸው እንኳን ማለት ነውና አማራ መሆኗ ካነጋገሯ ያስታውቃል። ይሰማል። ቀጥይ። ታብታብ አድርጉ እስኪ ማርሽ፣ ወደዚህ ተመለሽ። ታብታብ አድርጉ። ይኸውላችሁ ቲጂ ሁሉም ነገር መቀደድ አይቻልም። የኦሮሚያን ስፍራ ማጠሸት አይቻልም። ኦኬ፣ ከደመናችሁ ለምኑ በራሳችሁ ስም። ሮበሌ ለማን የሰጠኸው? ማንን ነው ቀጥ የምትለው? ይሄው ይታያችኋል። ባልና ሚስቶች ናቸው። ከዩኒቨርሲቲ ተባራ ሊሆን ይችላል። ከግቢ ሱስ ውስጥ ተነክራ ወጥታ ሊሆን ይችላል። ብዙ ተማሪዎች ይበላሻሉ። ዩኒቨርሲቲ ሲገቡ ወደ ሱስ ውስጥ ይገባሉ። ይሄ ማናችሁም ታውቃላችሁ። በዩኒቨርሲቲ አካባቢ ህጻናት ተጥለው ይገኛሉ። ብዙ ሰዎች ታውቃላችሁ ይሄን ነገር እና ማነች ቅድም ስትናገር የነበረው? ሰላም ማውራት እችላለሁ ወረፋ ከተሰጠኝ? ጠብቂ፣ ታወሪያለሽ። ተሰጥቶሽ ነበር ጸጣልሽ። እና ሮበሌ ይሄን ነገር እኛ ማወቅ አለብን፣ እናውቃለን። ስለዚህ እች ልጅ ደሃናት፣ በድህነት ውስጥ ያለች ሴት ናት። ከድህነት ውስጥ መውጣት ፈልጋ ነው ያንን ሁላ የኦሮሞን ስፍራ እያጠለሸች እዛ አካባቢያችንን በራሱ አካባቢ አሰራም። አማራ ክልል የለም እንደ ዩኒቨርሲቲ አለ እኮ። በእነሱ አካባቢ መስራት ትችል ነበረ። አንድ በዛ አካባቢ የሚኖሩትን ሰዎች እያነካች ነው፣ ስማችንን እያበላሸች። ስለዚህ ይሄ ድህነት ነው። ከድህነት ለመውጣት ፈልጋ ነው የኛን ስም ያጠለሹት እና ከእውነት የራቀ ነገር ነው። ይሄው ከባለቤቷ ጋር ነው ያለችው። ማየት ትችላላችሁ። እንግዲህ ብዙ ነገር አለ እጃችን ላይ፣ ብዙ ኤቪደንስ አለ እጃችን ላይ። ማስጨረስ አልችልም እንደ አንተ ደግሞ። ኦኬ ቀጥል። እኮ ሀቁና እየተናገርኩ ያለሁት አታስታውስም? ባለፈው